በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ በባህሪው ምስጉን የሆነ አምላካችን እግዚአብሔር በዚህ ዕለት በዚህ አውደ ምሕረት ተገኝተን የእሱን በረከት የእሱን ረድኤት የእሱን ምሕረት የእሱን ፍቅር እንድናገኝ የጻድቁ የአባታችን የአቡነ አረጋዊ የቃል ኪዳናቸው የበረከታቸው ተካፋይ እንድንሆን የፈቀደልን የአረጋዊ የገብረ መንፈስ ቅዱስ የቅዱሳኑ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑ። አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር መልአከ ሰላም ጸጋዬ ልደይ የዚህ ታላቅ ደብር አስተዳዳሪ፣ ክቡር መልአከ ሰላም ዋና ጸሐፊ የዚህ ታላቅ ደብር ዋና ጸሐፊ እና ክቡራን አባቶቼ፣ ቅድም እንደተባለው ስማችሁን እና ክብራችሁን መግለጽ የማልችለው በዚህ አውደ ምሕረት ላይ ያላችሁ የአድባራት የገዳማት አስተዳዳሪዎች፣ አገልጋዮች፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አበው ዲያቆናት፣ ምዕመናንና ምዕመናን እንደምን አደራችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስቃሉ በሉ። መንግሥተ ሰማያት የእነርሱ ናትና አይሰማም። መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን። ይህንን ቃል መሰረት በማድረግ ዛሬ ስለተሰባሰብንበት የጻድቁ የአባታችን የአቡነ አረጋዊ በዓለ ዕረፍት ማለት ከመከራ ከድካም ከጻማ ከሕማመ ዓለም ያረፉበት ማለት ነው። የሞቱበት ማለት ሳይሆን አባታችን ጻድቁ ቅድም መምህራችን እንዳስተማሩ አልሞቱም በሥጋ ሞቱ ብለን አናስተምርም። እንደዚያ ስላልሆነ ማለት እንደነ ሄኖክ እንደነ ኤልያስ እንደነ ዕዝራ በሕይወት ሳሉ ከዚህ ዓለም ወደማያልፍ ዓለም ወይ ደግሞ እግዚአብሔር ወዳዘጋጀላቸው የሕይወት የዕረፍት ዓለም የተወሰዱበት የተሰወሩበት ቀን በዓል አሁን እናከብረውና የጻድቁ የአባታችን የቅዱሳን አባቶቻችን ታሪክ ከዚህ ርዕስ ስለ ጽድቅ የሚሰደዱ ብፁዓን ናቸው ከሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ተነስተን በአጭር ደቂቃና ሰዓት ጠቅለል አድርገን ለመግለጽ እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው ማንም አይደለም፣ ባለቤቱ ሰማይን ያለ ባላ ምድርን ያለ ካስማ ያቆመ የዘረጋ የሁሉ ነገር ፈጣሪ የሁሉ ነገር አስገኝ የሆነ አምላካችን እግዚአብሔር ሰው በሆነበት ጊዜ ሥጋ በለበሰበት ጊዜ ስለ እኔና ስለ እናንተ ስለ ዓለሙ ሁሉ ወደዚህ ዓለም ሰው ሆኖ በመጣበት ጊዜ
ካስተማረው ትምህርት አንዱ ነው ይሄ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከእመቤታችን ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም በመጣ ጊዜ አድኖናል። መዳናችንን ነግሮናል፣ አብስሮናል። መንገድና እውነተኛውን ነገር አሳይቶናል። ከዚያ ሌሎች አባቶቻችን ቅዱሳን ሐዋርያት ጀምሮ ከነሱ በኋላ የተነሱ እስከነ አባታችን አቡነ አረጋዊ ቅዱሱ አባታችን አቡነ ገብረ መንፈስ ቅዱስ ገብረ ክርስቶስ ጻድቁ ሙሴ በዚህ ዕለት የምናከብራቸው ቅዱስ መምህራችን የነበሩ ቅዱሳን አባቶቻችን እስካሁን ድረስ ያሉ ቅዱሳን እስከ ዓለም ፍጻሜ የሚነሱ ቅዱሳን ሁሉ አሁን የሚጓዝበት እና በፊት የተጓዝበት ወደፊትም የሚጓዝበት መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠረገላቸው ያሳያቸው የሕይወት የድህነት የክብር የእሱ መንገድ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በተራራው ስብከት ብዙ ሕዝብ ተከትሎት ድምፁን በጽሞና በሚሰማበት በተመስጦ በሚከታተልበት ጊዜ በተራራ ላይ ሆኖ ካስተማራቸው ብፁዓን እያለ ካስተማራቸው አንቀጽ ብፁዓን ከሚባሉ ልዩ የሆነ ትምህርቱ መካከል አንዱ ይሄ መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለው። አሁን ቅድም አባታችን ሲያስተምሩ አባታችን አቡነ አረጋዊ የነገሥታት ዘር እንደሆኑ ነግረውናል። ገድሉም እንደዚህ ነው የሚነግረን። የቤተ ክርስቲያናችን ታሪክ ድርሳን እንደዚህ ነው የሚነግረን። የክብር ሰው ነበሩ። የክብር የመንግሥት ቤተሰብ ነበሩ። ያላቸው ነበሩ፣ ያላጡ ነበሩ፣ ያልቸገራቸው ነበሩ። በዚህ ዓለም ሁሉ ነገር የተሟላላቸው ነበሩ። ጻድቁ አባታችን አቡነ አረጋዊ ብቻ ሳይሆኑ ሌሎቹም ስምንቱ ወንድሞቻቸው ስምንቱ ቅዱሳን በአጠቃላይ እነዚህ ተስዓቱ ቅዱሳን ብለን በቃል ኪዳናቸው የምንማጸንባቸው ተስፋ የምናደርጋቸው የሚያማልዱን የሚጸልዩልን እግዚአብሔር ፊት የሚቆሙልን አባቶቻችን ቅዱሳን ሁሉ በክብር የበዛላቸው በዚህ ዓለም ምንም ነገር ያልጎደላቸው ነበሩ ማለት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብለዋል? መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይህ ቃል ቅዱሳን አባቶቻችን በተግባር ተግብረውት አሳይተውናል ማለት ነው። በዚህ ጊዜ አሁን ያለችበት ደረጃ ሀገራችን አሁን ያለችበት ደረጃ ሳናይ በዛ ጊዜ የምትከበር የምትፈቀር የምትወደድ የምትናፈቅ ታላቅ ሀገር በዚያ ላይ ደግሞ የቅዱሳን ርስት የሆነች የእመቤታችን የቅዱስ ድንግል ማርያም የአስራት ሀገር መሆኗን ዓለም ሁሉ ያውቅና ይረዳ ነበር። በተለይ ደግሞ በዚያ ጊዜ ስልጡን ዓለም የሚባለው የሮም ግዛት በሚገባ ስለ ሀገራችን ስለ ኢትዮጵያ የቅዱሳን ቦታ መሆኗ የቅዱሳን ማረፊያ መሆኗ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በስደት ዘመኑ ማለት ነው ስደቱን ተሰደዱ ያለ ዝም ብሎ በቲዎሪ ብቻ አይደለም፣ በተግባር ራሱ ተሰዶ ነው። በተግባር ራሱ ተንከራቶ ነው። በሌሊት ቁር በቀን ሐሩር እያለቀሰ እየተራበ እየተጠማ እናቱ ድንግል ማርያም ዓለምን እና በዓለም ያሉትን ሁሉ በምድርና በሰማይ ያሉትን ፍጥረታት ሁሉ መግቦ ፈጥሮ የሚያኖር የሚመግብ ባለጸጋ አምላክ ሰው ሆኖ በጀርባዋ ታዝላው ወይ ደግሞ በክንዷ ታቅፋው የሁሉም ፍጥረት ምግብ የሆነ የሁሉም ፍጥረት መጠጥ የሆነ ለሁሉም እንደ ፍላጎቱ የሚያስተዳድር የሚመግብ አምላክ በክንዷ ይዛ በስደት ጊዜ ግን
እሷ ተርባ እንጀራ ትለምን ነበር፣ ውሃ ትለምን ነበር። ደክሟት በፀሐይ በቁር በዚህ በፀሐይ ሐሩር በሌሊት ቁር ሁሉ በዚህ ሁሉ ትንገላታ ነበር፣ እሱን ይዛ ማለት ነው። ጌታችን ኢየሱስ ክርስቶስ መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው ራሱ ስደቱን በተግባር ቀምሶ ነው። እናንተም ተሰደዱ፣ ክብር ታገኛላችሁ፣ ጽድቅ ታገኛላችሁ፣ ጸጋ ታገኛላችሁ፣ ሃይማኖታችሁ በትክክል በተግባር ታሳያላችሁ፣ ዋጋችሁ ይበዛላችኋል ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስደት እንዴት እንደሆነ በተግባር አሳይቶ ነው ማለት ነው። እነዚህ ቅዱሳን አባቶቻችንም ቅድም መምህራችን እንዳስተማሩ ምንም ነገር ሳይጎላቸው አለመጉደል ብቻ ሳይሆን የብዙ ድሆች መጋቢ የብዙ ያጡ ሰዎች ተስፋ ሆኖ በሀገራቸው መኖር እየቻሉ ሳለ ምንም ነገር እንዳይኖራቸው ተመኙ ማለት ነው። እግዚአብሔር ብቻ ሀብታቸው እንዲሆን፣ እግዚአብሔር ብቻ ክብራቸው እንዲሆን፣ እግዚአብሔር ብቻ ንግስናቸው፣ ሹመታቸው፣ ልዕልናቸው እንዲሆን በመምረጥ ነው ሀገራቸው ሮማን ትተው ወደ ሀገራችን ወደ አክሱም የመጡት ማለት ነው። እና ብፁዓን እለይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት የእነርሱ ናትና፣ መንግሥተ ሰማያት መርጠዋልና ከዚህ ዓለም መንግሥት ከምድራዊ መንግሥት ከምድራዊ ክብር ከምድራዊ ሀብት ከምድራዊ ጸጋ መንግሥተ ሰማያትን መርጠዋልና መንግሥተ ሰማያት የእነርሱ እንድትሆን ጌታ ቃል ገብቶላቸዋልና እኔና እናንተ የገፋናት እኔና እናንተ ችላ ያልናት የእግዚአብሔር መንግሥት እነሱ ግን በምድር በጣም ትልቁ የሚባል የሮማን መንግሥት የሚያክል ትተው እና ጥለው የዘላለሙን ሰማያዊ መንግሥት የክርስቶስን መንግሥት ተከትለው ወደኛ ወደ ሀገራችን መጥተዋል ማለት ነው። አባቶቻችን እንግዲህ ይህን አድርገዋል። እኔና እናንተስ አሁን ቅድም መምህር ታሪኩን በደንብ አድርጎ ስለነገሩ እኔ ወደ ታሪኩ አልገባም። እኔ ከእሳቸው ትምህርት ተነስቼ እኔና እናንተስ እንዴት እንታያለን በቅዱሳን አባቶቻችን ገድልና ታሪክ የሚለውን ብቻ ልነግራችሁ እንፈልገው። ዋጋቸውስ ምንድን ነው? ትንሽ ያልሰማችሁት የመሰለኝ ነገር ብቻ ልነግራችሁ አሁን ማለት ነው። እንግዲህ ተጋድለዋል። እነሱ ቃል ኪዳን እንቀበል ብለው አልተጋደሉም። በተሰጣቸው ቃል ኪዳን ብቻ ነው የተጋደሉት መጀመሪያ ማለት ነው። እንደዚህ ታቦት እንዲቀረጽላቸው አልተጋደሉም። እነሱ ክርስቶስ ስለሞተላቸው ነው የተጋደሉት። እነሱ ለክርስቶስ ፍቅር ብለው ነው የወጡት። እነሱ ሰማያዊ ንጉሥ ምድራዊ ሰው ሆኖ ስለኛ መከራ ተቀበለልን፣ ስለኛ ታመመልን፣ ስለኛ ተሰቀለልን፣ ስለኛ ሞተልን፣ ስለኛ ይህ ሁሉ ፍቅር አሳየን፣ ይህ ሁሉ ነገር አደረገልን። እኛስ ምን እናድርግለት? በመንግስት ሆነን እንደበላን እየጠጣን እየገዛን ሰዎች ውጡ ግቡ እያለን በክብር በደስታ በምቾት በድሎት ሆነን ነው። ይህ አይገባውም። እርሱ ያ ሁሉ ክብር ሳለው እንደሌለው ሆኖ እንዘ ባዕል ውእቱ አንደ ርእሶ እምኩሉ፣ እሱ በሁሉ ባለጸጋ ሲሆን ስለኛ ራሱን ከሁሉ ድሃ አድርጎ በዚህ ምድር የተቀበለው መከራ እኛ ተንከራተን ተሰደን ሀገር ጥለን ሁሉ ነገር አጥተን ድሃ ሆነን የምናገለግለው አገልግሎት በቂ አይደለም። ቢሆንም ብፁዓን እለይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው ብለዋልና ተሰደን እናምልከው፣ ተሰደን እናገልግለው፣ ተሰደን እሱን እንምረቀው። እሱ ሀገራችን፣ እሱ እናት አባታችን፣ እሱ ርስት ጉልታችን፣ እሱ መንግሥታችን፣ እሱ ሹመታችን ሆነን መኖር ይሻለናል በማለት ሀገራቸውን ጥለው የወጡ አባቶቻችን እንግዲህ ለእኔና ለእናንተ ብዙ ትምህርት አለው። ይሄ ማለት ታሪኩ በስፋት ስለነገሩ መድገም አያስፈልግም። ይሄ የሚያስተምረን ምንድን ነው? ዛሬ የምንባለው እርስ በርሳችን መፋቀር ያቃተን፣ መተጋገዝ መረዳዳት ያቃተን እነዚህ አባቶቻችን ጥለውት የወጡን ሀብት በመፈለግ ነው። እነሱ አባቶቻችን ንቀውት የወጡ ዘር፣ ጎሰኝነት፣
ጎሳ ዘር ማለት አሁን እኔ ብዙ ሰዎች እንደሚያደርጉት ልናገራቸው አልፈልግም ማለት ነው። ሰው ዘር የፈጠረና ነው። ዘር የፈጠረና ነው እግዚአብሔር ነው። ዘራችሁን ጥሩ አላችሁ። ይሄ የሰይጣን ትምህርት ነው ማለት ዘራችሁ መውደድ ኃጢአት አይደለም፣ ግን ሌላው ሰው ሌላው ወንድማችሁ ሌላው ወገናችሁ የኔ ዘር አይደለም ብሎ መጥላት ግን ትልቅ ኃጢአት ነው። እግዚአብሔርን መበደል። እሱን ሳይሆን የጠላችሁት እግዚአብሔርን ነው የጠላችሁት። እሱን ሳይሆን ያልወደዳችሁት እግዚአብሔርን ነው ያልወደዳችሁት። ለሀብት ብላችሁ ወንድማችሁ የምትጠሉ፣ ወንድማችሁ ላይ የምትፈርዱ፣ ወንድማችሁ ላይ ክፉ ነገር የምታደርጉ ሰዎች፣ ለሽመት ብላችሁ የተለያዩ ኃጢአት የምትሰሩ ሰዎች፣ በዚህ ዓለም ስላለ ነገር ጊዜያዊ ስለሆነ ነገር ስለማይታይ ወይም ትተነው ልንሄድ ስለሚችለው ነገር ብለን እግዚአብሔርን የምታሳስቡ ሰዎች፣ ራሳችሁን የዚያን ጊዜ ፈጣሪያችሁን የማታስታውሱ ሰዎች ከቅዱሳን ከአባቶቻችን ከቅዱስ አባታችን ከአቡነ አረጋዊ ከገብረ ክርስቶስ ከቅዱስ ሙሴ ከነዚህ ቅዱሳን አባቶች ልንማር ይገባል። እነዚህ ጥለውት ሊወጡ በቃ ሙሉ ማለት ነው። አያስፈልገንም፣ ክርስቶስ ይበቃናል፣ እሱ ይሻለናል፣ እሱ ሀብታችን፣ እሱ ንብረታችን፣ እሱ ርስት ጉልታችን ነው። እሱ በዚህ ምድር ተንከራተን በሚመጣው ዓለም ዘላለማዊ ክብር ያወርሰናል። ለእሱ ውለታ ለእሱ ዋጋ ይህ ሁሉ ብናደርግ እንኳን በቂ አይደለም በማለት ነው አባቶቻችን ዓለምን ጥለው የወጡት ማለት ነው። ክርስቶስ ምን ብሏል? መጀመሪያ ዘይፈቅድ ይትለወኒ ይጽልአ ለነፍሱ ወያጥብ ወይንሳ መስቀለ ሞቱ ወይትለወኒ። ነፍሱን እኔ ሊከተለኝ የሚወድ ቢኖር ራሱን ይጥላ። መጀመሪያ ራሱን ይጥላ እና ይጨክን። ከዚያ ደግሞ ለሞት የሚያበቃ መከራ ማንኛውም ስደት ይሁን ረሃብ ይሁን ጥማት ይሁን ማንኛውም ነገር መከራ እችላለሁ፣ በክርስቶስ ሁሉ ነገር እችላለሁ፣ እታገሰዋለሁ ብሎ ይከተለኝ። ለሞት የሚያበቃ መከራ እንኳን ቢሆን ታግሶ ይከተለኝ ነው ያለው ማለት ነው። ዘይፈቅድ ያድና ለነፍሱ ይልፋ። ሊያድና ነፍሱን ሊያድናት የሚፈልግ ሰው ካለ ነፍሱን ይጣላት፣ ነፍሱን ይጣላት። ወደሰ ገረፋ ለነፍሱ በዝንተ ዓለም ይረክባል። በዚህ ዓለም ነፍሱን የሚተዋት ወይም የሚጠላት ሰው ቢኖር ነፍሱን ያገኛታል፣ ነፍሱን ያገኛታል። ራስ ወዳድ ያልሆነ ሰው ማለት ነው ባጭሩ። ይሄ ነፍሳችሁን ጣሉ ማለት ስለ ነፍስ፣ ስለ ሰማያዊ ዓለም፣ ስለ እውነተኛው ዓለም፣ ስለ ዘላለማዊ ዓለም አይደለም። ነፍስን ጥላ ማለት ራስ ወዳድ አትሁኑ ማለት ነው። ራስ ወዳድ ስለሚበላው፣ ስለሚጠጣው፣ ስለ ቁሳቁሱ፣ ስለ ገንዘብ፣ ስለ ሀብት፣ ስለ ንብረቱ ብላችሁ የእግዚአብሔርን ቃል አትርሱ፣ እግዚአብሔርን አታሳዝኑ፣ ፈጣሪያችሁን አትበድሉ። ወንድማችሁን በማሳዘን ነው እግዚአብሔር የምንበድለው። እግዚአብሔር የሚበደለው በቀጥታ እግዚአብሔር አግኝቶ የሚበድል ሰው የለም። በቀጥታ እግዚአብሔር አግኝቶ ክፉ የሚሰራ ሰው የለም። እግዚአብሔርን መበደል ማለት ወንድምህን መበደል ማለት ነው። እግዚአብሔርን ማስቀየም ማለት ወንድምህን ማስቀየም ማለት ነው። እግዚአብሔርን መጥላት ማለት ወንድምህን መጥላት ማለት ነው። እግዚአብሔርን አለመውደድ ማለት ለሰው ልጅ ፍቅር አለመኖር ማለት ነው። እግዚአብሔርን መዋሸት ማለት እርስ በርሳችን ስንዋሽ የምንውለው እርስ በርሳችን እውነት የሌለን ሆነን በዚህ ምድር ላይ የኃጢአት መጫወቻ የሆነው ስለዚያ ነገር መናገሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘይፈቅድ ያድና ለነፍሱ፣ ነፍሱን ሊያድናት የሚወድ ሰው ነፍሱን የሚበላት ይጣላት፣ ነፍሱን የሚበላት ይተዋት፣ ይጣላት፣ ይጥላት። ወይ እንደዚህ ከሆነ ነፍሱን ያገኛታል፣ ነፍሱን ያገኛታል። ነፍሱን ይጣላት ማለት ዛሬ እውነት መመስከር ያሳስራል፣ አያሳስርም? ያሳስራል። አሟሽ ያሳስራል፣ አያሳስርም? ያሳስራል። ወንድማችን ሊጠላችሁ ይችላል፣ እህታችሁ ልትጠላችሁ ትችላለች። እውነት መስክሮ አሳሰረ፣ እውነት መስክሮ የሆነ ነገር አለ፣ እውነት መስክሮ ጥቅሜን አስቀረብኝ፣ ሽሞት አስቀረብኝ፣ ክብር አስቀረብኝ፣ ወይ ደግሞ ሐሰተኛነቴን አጋለጠኝ ልትላት ትችላለች። ይህን ነው ነፍስ መጣል ማለት። እውነት ተናግረህ ሰው ሲጠላ ነፍስን ጣልኩ። ለማን ብለህ? ለእግዚአብሔር ብለህ፣ ለእግዚአብሔር ብለህ ወንድምህን ስትረዳ ወይ እውነት ስትመሰክር ስለ እግዚአብሔር እውነተኛ ነገር እየተናገርክ ነው ማለት ነው። ነፍስን ጣል ማለት አባታችን አሁን አድርገው ያደረጉ ይሄን ነው ማለት ነው። ሙሉ በሙሉ ነፍሳቸውን ለማግኘት ነፍሳቸውን ጠሉ መጀመሪያ ማለት ነው።
ነፍሳቸውን ጣሉ ማለት ነፍሳቸውን ለማግኘት ነው። ከዚያ በኋላማ አዎ በገድል ላይ ገድል፣ በትሩፋት ላይ ትሩፋት፣ በድካም ላይ ድካም፣ በጾም ላይ ጾም፣ በጸሎት ላይ ጸሎት፣ እረፍት በሌለው እንደ መላእክት ሰዎች ሆነው እንደ መላእክት በመኖር አዎ ለትልቅ ክብር ለትልቅ ጸጋ ደረሱ ማለት ነው። ከራሳቸውም አልፈው ለዓለም ሁሉ የሚበቃ በረከት ለዓለም ሁሉ የሚተርፍ ቃል ኪዳን ሰጣቸው እግዚአብሔር። ክብር ምስጋና ለእርሱ ለአምላካችን ይሁን። መጀመሪያ ይህን በተመለከተ ነው አባቶቻችን ቤተሰባቸውን እናት አባታቸውን አለ የሚሉትን ተስፋ የሚያደርጉትን የሚወዱትን የሚያስጎመጃቸውን በዓለም አንድ የሚባለው ነገር ሁሉ ጥለውና ትተው ወደ ክርስቶስን ተከትለው የወጡት ማለት ነው። እና እኛ እውነት ለመናገር ከቤተሰባቸው ውጡ እያልኳቸው አይደለም። ከቤተሰቡ መውጣት ብቻውን አያጸድቅም ማለት ምንን ብቻ ነው። ገዳም መግባት የገባ በሙሉ አይጸድቅም። ገዳም የገባ በሙሉ አይጸድቅም። ነገር ግን ገዳም የገቡ የመረጣቸው እግዚአብሔር ጸጋውን የሰጣቸው ሰዎች እንደና አሁን አረጋዊ ሊሆኑ ይችላሉ። እንደና አሁን ገብረ መንፈስ ቅዱስ ሊሆኑ ይችላሉ። ከራሳቸው አልፎ ለእኛም የሚተርፍ በረከት ለእኛ የሚተርፍ ጸጋ በእግዚአብሔር የገዛላቸው ብዙ ቅዱሳን አሉ። በአሁኑ ሰዓት ማለት ነው። ከኔና ከእናንተ የሚጠበቀው አሁን ባለንበት በተሰጠን መክሊት በተሰጠን ኃላፊነት ባለን ሀብት ባለን ንብረት ባለን ኑሮ በትዳራችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል፣ በመንገዳችሁ ሊሆን በእንቅስቃሴያችሁ ሁሉ ራሳችሁን ማዳን ከፈለጋችሁ እውነተኛውን ነገር ልነግራችሁ የምፈልገው ጌታችን የተናገረው ከሱ ቃል በላይ ምንም አይነት እውነት የለም ማለት ነው። እውነተኛው ነገር እውነተኛ የእግዚአብሔር ቃል ብቻ ነው እውነት። እግዚአብሔር ዘይፈቅድ ያድኅና ለነፍሱ ለይግድፋ ነፍሱን ሊያድናት የሚወድ ሰው ቢኖር ነፍሱን ይተዋት ማለት እንደ አባታችን አሁን አረጋው ማለት ነው። ነፍሱን ይተዋት ነፍሱን ይተዋት ማለት ነው። አዎ አድርባይ አይሁን ማለት ነው። አይዋሽ ማለት ነው። ራስ ወዳድ አይሁን ማለት ነው። አይስረቅ፣ አይዘሙ፣ ሰው ጋር አይጣላ፣ ይፋቀር፣ ሰላም የሰላም ሰው ሆኖ ለሌላው የሚተርፍ ሰላም ሊሰራ ይገባል። ማንም ሰው እግዚአብሔር ሊፈራ ይገባል። ራስ ወዳዶች መሆን የለብንም ምእመናን። አሁን ራስ ወዳድነት በጣም ተቆጣጥሮናል ማለት ይቻላል። ከምናየው አንጻር ከምንሰማው አንጻር በሕይወታችን በኑሯችን ከሚያጋጥሙን አንጻር ማለት ነው። አንድ የሆነ ቦታ እሳት ሲነድ የሆነ አካባቢ ያሉ ሰዎች አብረው አይነዱም፣ አያለቅሱም። እዚያ እኮ ቤተሰብ ጠፍቷል፣ ሰው ሞቷል፣ ወይ ደግሞ ብዙ ድሆች ተቆርተዋል፣ ብዙ እናቶች እያለቀሱ ነው። አሁን አይለቅስም። እግዚኦ መሐረነ ክርስቶስ አይልም ማለት ነው። ይህ ራስ ወዳድነት አለ። እግዚኦ መሐረነ ክርስቶስ ልንል ይገባል ማለት ነው። ከሚያለቅሱ ጋር አብረህ አልቅስ ይላል መጽሐፍ። ከሚያለቅሱ ጋር አብረህ አልቅስ፣ ከሚራቡት ጋር አብረህ ልትራብ ይገባል። ከተጠሙት ጋር አብረህ ልትጠማ ይገባል። አዎ ከተቸገሩት ጋር አብረህ ልትቸገር ይገባል። ችግራቸውን ልትካፈል ይገባል። አንተ ለነሱ መልስህ ማለት ሳይሆን ድሆችን አግዛቸው ነው። ድሆችን አግዝ። አዎ ከምትበላው ክፍልህ አብላቸው፣ ከምትጠጣው ክፍልህ አጠጣቸው፣ ከምትለብሰው ቀድህ አልብሳቸው ማለት ነው። ራስ ወዳድነት ማለት ብቻዬን ልትበር፣ ብቻዬን ባለጸጋ ሆኜ ልታይ፣ ብቻዬን ልብሽ ልታይ፣ ብቻዬን ልብላ፣ ብቻዬን ልጠጣ ማለት ነው። ራስን መካድ ማለት ደግሞ ከወንድም ጋር መብላት፣ ከወንድም ጋር መጠጣት፣ ከእህት ጋር መብላት፣ ከቤተሰብ ጋር መደጋገፍ፣ በዚህ ዓለም ክርስቶስ የሰራውን ስራ መስራት ማለት ነው። አዎ ከመዋሸት መስደድ፣ ውሸት ተናግሮ ውሸት መስክሮ አዎ ከመወደድ መጠላት፣ በሰው ዘንድ መናቅ፣ በሰው ዘንድ መገፋት። አዎ መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው። ጽድቅ ማለት እውነት ነው። እውነት ማለት ነው። እኛ እውነትን ምን ያህል ጊዜ ነው እንፈልጋት? እኔና እናንተ እውነትን ምን ያህል ጊዜ እንፈልጋታል? እና አባታችን አሁን አረጋዊ ቅዱሳን በሆኑ ተሳቱ ቅዱሳን ከዛ ሀገር ወደዚህ ሀገር የመጡ እውነትን ፍለጋ ነው። ስለ ጽድቅ ተሰደው ነው የመጡት። በዚያን ጊዜ በ5ኛው መቶ ክፍለ ዘመን አካባቢ ቅድስት ቤተክርስቲያን አንድ የነበረችው ቤተክርስቲያን ለብዙ የተለያየ ክፍፍል የተከፋፈለችበት መጥፎ የቤተክርስቲያን ለቤተክርስቲያን መጥፎ የነበረ ዘመን ነው። ያ ዘመን ማለት 5ኛው መቶ ክፍለ ዘመን በ451 ዓመተ ምህረት በኬልቄዶን በተደረገ ዓለም አቀፍ የቤተክርስቲያን ጉባኤ
ሮማውያን እና ግሪካውያን መካከለኛ ታናሽ እስያ የሚባሉ አካባቢ የነበሩ የቤተ ክርስቲያን መሪዎች እና ከነገስታቱ ጋር በአንድ ላይ በመሆን ቤተ ክርስቲያንን ለአንድና ለመጨረሻ ጊዜ የከፋፈሉበት ዘመን ነበር። ያዘው ክርስቶስ አንድ አካል አንድ ባህሪ ብሎ በ431 ዓመተ ምህረት ታላቁ ሊቅ ቅዱስ ቄርሎስ ባለበት ሊቃውንቱ በተገኙበት የመንፈስ ቅዱስ ጉባኤ በሆነው በኤፌሶን ጉባኤ የተወሰነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ፍጹም አምላክ ፍጹም ሰው ነው የሚል አስተምሮ ወደ ጎን ትተው በዚያ ጉባኤ በኤፌሶን ጉባኤ የተወገዘው የንስጥሮስን ትምህርት በአዲስ መልክ ወደ አደባባይ የመጣበት ማለት ነው። የንስጥሮስ ክህደት የተናበት ዘመን ነበር። ያዘነው ሁለት ባህሪ የሚል ማለት ነው። ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባህሪ የሚለው የቤተክርስቲያን ትምህርት ወደ ጎን በመተው አንድ አካል ሁለት ባህሪ ብሎ መናፍቃኑ የቤተክርስቲያን አደባባይ እየተቆጣጠሩበት ዘመን ነበር ያዘነው ማለት ነው። አሁን ከነዚህ ውሸታም አስመሳይ ክርስቲያኖች ጋር ላለመተባበር ነው አሁን አረጋው ወደ ሀገራችን የመጡት። ስለ ጽድቅ ነው የተሰደዱት ማለት ነው። ስለ እውነት መሰደድ ማለት ይሄ ነው ማለት ነው። አሁን ግን እኛ እንደው ለሃይማኖት መሰደድ ቀርቶ አንድ ቀን እንኳን እውነተኛ ሃይማኖተኛ ሰው ሆኖ መዋል አቅቶናል ማለት ነው። ከሮማ ወደ ኢትዮጵያ መምጣት ምን ያህል ከባድ እንደሆነ አስቡት። ምንም እንኳን እግዚአብሔር ረድቷቸው በክነፈ መላእክት የመጡ ቢሆኑ ማለት ነው። ግን ከባድ ነገር ነው። በሀገራቸው ከሃዲ ሆነው ከሚነግሱ በእኛ ሀገር ስደተኛ ሆነው ሃይማኖተኛ እንዲሆኑ መረጡ አባቶቻችን። ክብር ይግባቸው። በሀገራቸው እንደዚያ መቀጠል ይችሉ ነበር። ግን በሀገራቸው ሃይማኖት ጠፍቶ ነበር። ክህደት በዝቶ ነበር። ንስጥሮሳዊ የሆነ ኑፋቄ በሀገራቸው በአዋጅ ተነግሮ ኦርቶዶክሳውያን አባቶቻችን ወይ ደግሞ የጥንቱ የቤተ ክርስቲያን አስተምህሮ የተከዳበት የተረሳበት ዘመን ነበር። ስለ ጽድቅ መሰደድ ማለት ይህ ነው ማለት ነው። ስለ እውነት መሰደድ ማለት ጽድቅ ማለት እውነት ማለት ነው። ሰው እውነተኛ ካልሆነ ጻድቅ አይደለም። በቃ በዚህ ራሳችን መመዘን እንችላለን። እኔ እውነተኛ ነኝ አይደለሁም ከሆነ ኃጢአተኛ ነኝ ማለት ነው። እውነተኛ ከሆንኩ ጻድቅ ነኝ ማለት ነው። ጻድቅ ነኝ መባል ባይገባም ጽድቅ ማለት እውነት ማለት ነው። እና ለዚህ እውነት ለዚህ ጽድቅ ብለው ነው ጻድቁ አባታችን አቡነ አረጋዊ ከሮም ከሀገራቸው ቅዱሳን ሁሉ አተሳቱ ቅዱሳን ከተለያየ ቦታ በሮም ግዛት ስር ከነበሩት ሀገራት ከቂሳሪያ፣ ከቂልቅያ፣ ከአንጾኪያ ከተለያየ አካባቢ በዚህ በምዕራቡ ዓለም በጣም ትልቅ ቦታ የነበራቸው ሰዎች ናቸው ማለት ነው። እና እነዚህ ሰዎች እግዚአብሔር መርጧቸው ለእውነት እንዲሰደዱ እግዚአብሔር ረድቷቸው በስደታቸው ደግሞ በዚያ በተሰደዱበት አገር እውነተኛ ሀገር ሆኗቸው ራሱ ኢየሱስ ክርስቶስ የተሰደዱለት ጌታ ኢየሱስ ክርስቶስ ነው። የተሰደዱለት ጌታ መድኃኔዓለም ነው። የተሰደዱለት ጌታ ሰማይና ምድር የፈጠረው የባህሪ አምላክ እግዚአብሔር ነው። እሱ ደግሞ በሮማ ብቻ አይደለም የተወሰነው፣ ወይም በኢትዮጵያ ብቻ የተወሰነ አምላክ አይደለም። እንኳን በኢትዮጵያ ወይም በሮሚያ በዚህ ዓለም እንኳን አይወሰንም። እግዚአብሔር ሰማይና ምድር ወስኖ የሚያኖር ምሉ የሆነ ስፉህ የሆነ ምንም ነገር የማይወስነው ሁሉ ነገር የሚወስን ሁሉ ነገር የፈጠረ አምላክ ነውና በዚህ በእኛ ሀገር በአክሱም ደግሞ እነዚህን ቅዱሳን ከሁሉ በላይ አድርጎ ከአክሱማውያኑ በላይ አድርጎ ማለት ነው ከእኔና ከእናንተ በላይ አድርጎ አገነናችሁ፣ አከበራችሁ። ክብር ምስጋና ለእርሱ ለአምላካችን ይሁን። ስለዚህ እኔና እናንተ ዛሬ በዚህ በአውደ ምሕረቱ ተገኝተን አሁን በቅዱሳኑ ስም እግዚአብሔርን እያመሰገንነው ነው ማለት ነው። በቅዱሳኑ ገድል አማካኝነት ክርስቶስን እያመሰገንነው ነው። በፊቱ እየዘመርን ነው። በፊቱ እየጸለይን ነው። እያመሰገንነው ነው። ስምህን የጠራ ዝክርህን ያደረገ እምርልሃለሁ። እሱ ብቻ አይደለም፣ እስከ 16 ትውልድ እስከ 15 ትውልድ ይቅርልህ ቤተሰቦች ሁሉ እምርልሃለሁ። የነፍስ መከራ
የሥጋ መከራ አይደርስበትም። በስምህ አምላክ አቡነ አረጋዊ ቢል የአረጋዊ አምላክ ቢል የገሪማ አምላክ ቢል የአባ ጽማ አምላክ ቢል የአባ አሌፍ አምላክ ቢል የቅዱሳን የእነዚህ ቅዱሳን ስማቸውን እየጠራ ፈጣሪው ቢማጸን ማንም ሰው ፈጥኜ ደርስላችኋለሁ ብሎ ቃል ኪዳን የገባላችሁ ማነው? ኢየሱስ ክርስቶስ መድኃኒዓለም ነው። ክብር ምስጋና ለእርሱ ይሁን። እግዚአብሔር ይመስገን። ስለ ጽድቅ መንግሥተ ሰማያት የእነርሱ ናትና ስለ ጽድቅ የሚሰደዱ ብፁዓን ናቸው ባለው ቃል ነው። ይህን ያህል ጊዜ እንኳን ወስጄ ለማስተማር አላሰብኩም። የእግዚአብሔር ፈቃድ ነው። መድኃኒዓለም ክርስቶስ የቅዱሳን አባቶቻችን ቃል ኪዳን ያሳድርብን። ወስብሐት ለእግዚአብሔር።